ሰላም ቤተሰብ እንዴት ናችሁ? እንኳን ወደ ሜድነስ ዊዝ ሚኪ በሰላም መጣችሁ። የባለፈውን ቪዲዮን አይታችሁ ሙሉ ፊል ቫልቭን ደግሞ እንዴት መቀየር እንደምንችል አሳየን ላላችሁ ዛሬ አብረን እንቀይረዋለን። ይሄንን ሙሉ ፊል ቫልቭ ለመቀየር የሚያስፈልገን ነገር ቱል አያስፈልገንም። በርግጥ ግን የሚያስፈልጉን ነገሮች ፔፐር ታውል ወይም ጨርቅ እና ትንሽዬ ማስታጠቢያ ቀሪ ውሃውን እንዲይዝልን ማለት ነው። ወደ መሬት ላይ እንዳይፈስብን በመጀመሪያ ውሃውን ኦፍ እናደርገዋለን። ከዛ በመቀጠል ውሃውን ፍለሽ አድርጉት። ውሃውን ፍለሽ ስታደርጉት ቀሪ ውሃ ይቀራል። ምክንያቱም ሙሉ ለሙሉ ፍለሽ አያደርግም። ቫኪዩም ካላችሁ ቫኪዩም ማድረግ ትችላላችሁ። ከሌላችሁ ለዛ ነው ትንሿ ማስታጠቢያ ወይም ትንሽዬ ባኬት አንደር ሂር እናስቀምጣለን። ከዛ ሰፕላይ ላይኑ ይሄ ነው። በእጃችሁ በቀላሉ መፍታት ትችላላችሁ። ከዛ በመቀጠል እችኛዋ ፕላስቲክ ነት እዚች ጋር ፊል ቫልቭን የያዘችዋን እሷን እንፈታታለን። ከፈታችሁት በኋላ ፊል ቫልቭን ከላይ ጫን አድርጉ። ኦኬ ፕላስቲክ ፒሷ ወጣለች፣ ግን ውሃው እየወጣ አይደለም። አያችሁ ከላይ ጫን አድርጌ ስለያዝኩት ማለት ነው እንደዚህ። አሁን when you ready ፊል ቫልቭን ማውጣት እንችላለን ማለት ነው። ይሄው እንደምታዩት። ከዛ በመቀጠል እቺን ነገር ፑል አውት ታረጉታላችሁ። ከዛ ፊል ቫልቭን ማውጣት ነው። አዲሱ ፊል ቫልቫችንን ከማድረጋችን በፊት በትንሽ የፔፐር ታወል ወይ በስፖንጅ እቺ ሆሏ ውሃው የሚወጣበት አካባቢ ጋር ጠረግ አድርጉት። ምክንያቱም አያችሁት ከሲቲው የሚመጣው ውሃ ወይም ከዋተር ሂተራችሁ ደርት ያመጣል፣ ብዙ ነገር ያመጣልና ጠረግ አድርጉት። ምክንያቱም የፊል ቫልቭ ሲል እዚች ላይ ፕሮፐርሊ እንዲቀመጥልን ማለት ነው። ኦኬ አዲሱ ፊል ቫልቫችንን ኢንስቶል ከማድረጋችን በፊት ሳይዙን አጀስት ማድረግ እንችላለን። አሮጌውን ካጠገቡ በማስቀመጥ ኮምፔር በማድረግ አጀስት ማድረግ እንችላለን። ቁጥር አለው እዚህ ጋር 9 10 ይላል። ከዛ እንደዛ እያለ ይቀጥላል። እቺኛውን ፕላስቲክ ፒስ ከፍ በማድረግ ይሄን 9 10 11 እያለ ነው የሚሄደው። ሶ እቺኛዋ ኦልሞስት 11 ላይ ነች ማለት ነው አሮጌው የነበረው። ስለዚህ 11 ላይ አጀስት እናደርጋል። ሜክ ሹር እቺን ፕላስቲክ ፒስ ሎክ ታደርጉታላችሁ። ውስጥም ሆኖ ማስተካከል ትችላላችሁ፣ ግን ቀድሞ ፕሪፔር መሆን ደስ ይላል። ይሄው እንደምታዩት እላዩ ላይ ነው ያለው። ኦኬ ያው አዲሷን ፕላስቲክ ነት ይዘናል። ሶ ሜክ ሹር ዩር ፌሲንግ ፍሎት ወደ ድሬኑ ማለት ነው፣ ወደዛ ጋር እንደምታዩት ወደ ታች ጫና አድርጋችሁ ላዩን ያዙና እቺን ፕላስቲክ ነት ማጥበቅ ማለት ነው። በቃ በእጃችሁ ታይት አድርጉት። make sure it feels very tight. okay don't break it. tight ነው። I feel good. እዚህ ጋር strong ነው። alright ከዛ በመቀጠል ሰፕላይ ላይኑ ኮኔክት እናደርጋለን ማለት make sure እቺኛዋ ዋሸር ጥቁሯችኛዋ እዚህ ውስጥ ነች። አንዳንዴ ካሮጌው ጋር እንትና ያሮጌው ፊል ቫልቭ ውስጥ ስታክ ትሆንና ዝም ብላችሁ ኢንስቶል ብታረጉት ያለዛች ሲል ይፈሳል፣ ውሃው ሊክ ያደርጋል። ስለዚህ ሜክ ሹር ኦኬ። ከዛ በቃችኛዋን ታይት ማድረግ ነው። ይሄንንም በእጃችሁ ታይት ማድረግ ነው። ከዛ በመቀጠል እቺኛዋን ሌፍት ሳይድ ያለችዋን ሆል እንደምታዩት ይሄን ማዟዟር ትችላላችሁ። እዚችኛዋ ላይ ሰኩት። ሜክ ሹር ኢትስ ኦን ኢት ፕሮፐርሊ ኦኬ ዊ ጉድ። እዛ ይሄን ተርን ማድረግ እንችላለን፣ አጀስት ማድረግ። ከዛ ደግሞ ዲ አዘር ሳይድ ኦፍ ኢት ውሃው የሚወጣበት እንትኑን ቶይሌታችሁን ፊል የሚያደርገውን እሱን ደግሞ እቺን ስፕሊት በማድረግ እዚች ላይ ክሊፕ እናደርገዋለን። ክሊፕ ነው። አሁን ውሃው ከዚህ ወጥቶ ቶይሌቱንም ፊል ያደርግላችኋል። ታንኩን ብቻ ሳይሆን ቶይሌቱም ውሃ እንዲኖረው እንደዚህ ፊል ያደርግላችኋል። we're ready to test it. okay one more check, everything is good. ይሄኛው make sure ይሄን ፍለሽ ስታደርጉ ይሄኛውን እየመታባችሁ አይደለም፣ ፍሎቱ ከዚህ ጋር እየተጋጨ አይደለም። ይሄ ግን ችግር የለውም።
ወደ ላይም ቢል መቁረጥም ይቻላል፣ ማሳጠር ይቻላል ከፈለጋችሁ፣ ግን ችግር የለውም። this is good ኦኬ። ውሃውን ኦን እናደርገዋለን። ኦኬ እንደምታዩት ውሃው ፊል እያደረገ ነው። ፊል ቫልቫችን ከታች ቼክ አድርጉ ሊክ አለ ወይ የለም ወይ የሚለውን። remove the old paper towel. Okay, wipe everything down right here. Check the supply line. The leak ካለ consistently drip ታያላችሁ መሬት ላይ ማለት ነው። ሊክ ቢኖረው ከዚህ ጠብጠብ ይላል ወይ ከፊል ቫልቭ ከዚህ ከላይ ጠብጠብ ይላል ውሃ። ግን I don't see any sign of leak። እዚህ ጋርም ቼክ አድርጉ just in case ማለት ነው። ይሄም ከዚህም ሊክ ሊያደርግ ይችላል። ስለዚህ just make sure there's no leak, everything is dry here. Okay, so we good. I don't see any drips. ሰፕላይ ላይናችን ፕሮፐርሊ እየሰራ ነው። እዚችል ጋር ማቆም አለበት። አሁን ያቆማል። ይሄው ኦኬ። check again, any leak down here? Nothing, we're good. Flush it again one more time, if it's flushing properly or not. Okay, we're getting enough water, that's good. Okay, ይሄው እንደምታዩት ፊል ቫልቫችን ፕሮፐርሊ እየሰራ ነው። ይህ ቪዲዮ ካገዛችሁ ፕሊዝ ፎሎ አወር ዩቲዩብ ቻናል፣ ቲክቶካችንንም ፎሎ በማድረግ ቤተሰብ ሁኑ። አንዳንድ የቤት እንክብካቤዎችን አብረን እንማራለን፣ አብረን ሴቭ እናደርጋለን። Thank you so much.